ባለፈው ቅዳሜ ቦቢ ጠፍቶብኛል። ይህ ሳሚ የለበስከው እሱን አስታውሶኛል። ገለኸው ከሆነ ነፍሱ ይፈርድሃል። ሳሚ ገረፈው የውስጥ እግሩን ደርግ አፍንጫውን ሰጥቶ ለጠላት ምሽግ ቁረጠው። ሪከርድ አድርግ። ሳሚ ለአንተ ነው። ቢኒ አንተ በቃ ምገርም ሰው ነው። ቢኒ በቃ እኔ ሁሌም ካቅሜ በላይ ነው። ቆርጠ ላክለት። በፈጣሪ ስራን አልገባም ጨርሶ በፈጣሪ ስራን አልገባም ጨርሶ ላንተ አፍንጫ ቢሰጥ ከሴዶ ቀንሶ ተገላበጠ ወይኔ በላቸው አገላብጠህ ትገጥመዋለህ። ከሴዶ ከምኑ ላይ ተቀንሶ ነው ለእኔ አፍንጫ የሚሰጠኝ? ይህ ሁሉ አፍንጫ እዚህ ሲገሰጥ ትንሽ ቀነስ አድርጎ ለቡዬ ቢሰጥ አበቦች፣ ፍቅሮች፣ ማሮች አቢባ እንዲህ እያልክ ነው። እኔስ የሚገርመኝ እያደረኩ ማነስ ሲቀጥል አገር ሰላም ብዬ በወጣ ከቤት እኔስ የሚታየ ካንተ ባዶ ጣውላ ደረት ተብላ ፎሪ ወንድ ልጅ ደረቴን ብለህ ነው ጋይስ። የገንዬ ደረት ይሰፋል ከሀገር ይባላል። ደግሞ አሁን የገንዬ ደረት ይሰፋል ኧረ ተው። የገንዬ ደረት ጋይስ ታይሚንግ የገንዬ ደረት ይሰፋል ከሀገር አንድ የሚጠውና አቤት የገንዬ ደረት ይሰፋል ከሀገር የገንዬ ደረት ይሰፋል ከሀገር የገንዬ ደረት ይሰፋል ከሀገር ዘኪ ይላል። እንደ ዜና አንባቢ ወፍ የለም እግር እንደ ዜና አንባቢ ወፍ የለም እግር እግርማ እግራው እግር እንኳን ቀጭን የሁላችንም እኛ ኢትዮጵያውያን በሀገር የመጣ ችግር ነው። በገንዘብ የሀገር ችግር ነው። ነጮቹ ምን እንደሚሉን ታውቃለህ? ባርኮድ ነው እኮ የሚሉን ታውቃለህ? እሱን ባርኮድ ዋላ እንደዚህ የታክሲ ድራይቨር ነው እንደዚህ ይሄን ታሪክ ያወራውና ሶማሊያ ኢስት አፍሪካ ምናምን አለና ሶማሊያ እና ኢትዮጵያ ይሉክ ላይክ ባርኮድ አለ። እንዴት ምናምን ግራ ገብቶና
እግራችሁ ከቻች ታሪክ ያመጣጣችን እኔ እኮ በቁምጣ እንትን ላይ እንጂ አምስተርዳም ላይ ወክ እያደረኩ በቁምጣ ከዛ አንዱ ጠብሽ ወግሮታል። ማጨሻ የለውም ታውቃለህ። ከዛ እግሬን ይዘኛል ዝም ብሎ ማለት እግሬን ይዘኛል። አለቀኝም እንዴ ይላል። እግሬን ይዘኛል። ምንድነው አንተ አትለቀኝም ይላል። ላጨስበት አለ። ለካ እግሬ የተጠቀለለ እንትን መስሎታል። ወይኔ በላቸው ጋይስ ሶስታባ እኔ እንኳን አምኜ ይኸውልህ ዛሬም በቁምጣ ነኝ ይኸውልህ ያየ ሰው ነው የገጠመልህ። only the guys the girls is fine እንትን ሳምዬ አንድ ጥያቄ አለኝ። ያው ቻይልድሁድ ሚሞሪ ነው የሁላችንም እና ቁርስ ምን ነበር የምትበላው ድሮ? ምን ቁርስ ላይ ልጅ እያለን የምንበላቸው ነገሮች አሉ አይደል? ቁርስ ሲባል መቼም እንትን ነው ፓንኬክ ምናምን ነው አትለኝም? አይ አይደለም የሱ ዘመን አይደለም። ያው እንዲሁ ዝም ብለን ያለው እንዲሁ ስንገርሽ የት አምባሻ ነው ዳቦ በሻይ ነክረሽ ነው ፓስቲ ዳቦ በሻይ ምናምን ነክረሻላ? አይ አሁን እቺ ወደ መንከሩ ልትሄድ ነው። ሳሚያ ፍንጫውስ በጣም ተማረረ ሳሚያ ፍንጫውስ በጣም ተማረረ ሻይ በጠጣ ቁጥር እየተነከረ ብሎ ኦኬ 57 ገብ አላችኋል። እንገባለን በቃ ጋይስ ታፕታፕ አድርጉ። ገኔ ከተማ ላይ በቁምጣ ሲሄድ ታፕታፕ አድርጉ ጋይስ። ቀጠሉ ከተማ ላይ በቁምጣ ሲሄድ ንገሙ ከተማ ላይ በቁምጣ ሲሄድ ዋጋ ያልወጣለት ይመስላል ባርኮድ ተብላ ዋጋ ያልወጣለት ይመስላል ባርኮድ ሊሊሾ ሊገጥም ብሎ እንትን ያለው የገን የደረት አቤት ማስገረም ይላል። እንግዲህ ሳሚ ታንኮራፋለህ። አላንኮራፋም። ተቀበለኛ እንደ እንግጥም ታይሚንግ ጋይስ ቀጠነ ነው ታይሚንግ አሸንፈን ነው። የገን የደረት አቤት ማስገረም የደረት አቤት ማስገረም ለካስ ነው ያየሁት በቴሌስኮፕ ዙም ተብሏል። ይግብኛ አታንተና ተወል ሰደበ ምናምን ስድብ ነው። አንዳንዱ እንትን ይላል ትልቁ አፍንጫ ፊት ላይ ተኝቶ ሳምዬ ትልቁ አፍንጫ ፊት ላይ ተኝቶ የትግራይ ጀበና ይመስላል ተሟሽቶ ወንድሜ አይዞ ደገፍ በል ወንበሩ ላይ እኮ የገን የፂም ቤት ሲዳ ያልኩት ነው። ቆይ እዛ ለፂም ሌላ እንትን ላይ እሺ አምባው የገን የፂም አቤት ሲደረደር የገን የፂም አቤት ሲደረደር ዞር ያልካሳየና በደንብ አፉን የከፈተ ይመስላል ዳይኖሰር ገብቶኛል። እንዲህ በል ስትል ፎቶ እንደሚነሳ መናፈሻ ገብቶ ፎቶ እንደሚነሳ መናፈሻ ገብቶ ይመስላል አፍንጫው ፂሙ ላይ ተኝቶ ሰምዬ